ደስታዬን ያለው ወልጄ ስም አለው እግዚአብሔርን እኔ በጣም ነው ያሳዘነች። ገባችሁ ማለት የነበራቸው አላማ ምናምን ለመጋባት ለመውለድ አብሮ ለመስራት ምናምን ምናምን ብላ የምታስበው ነገር እንደዚህ ነገሮች እንዲጭልምልም ሲሉ ከልቤ በጣም ነው ያዘንኩት። እግዚአብሔርን በጣም ነው ያዘንኩት። ምክንያቱም ሰው ያስባል እግዚአብሔር ይጨርሳል። ሰው ያስባል እግዚአብሔር ይጨርሳል። ምን ይታወቅ አይታወቅም። እኔ ጋር ቢሆን ምን ሊሆን ይችል ነበር? ግን ይሄንን ሁላ ነበር የተናገርኩት። በጣም በቃ እነዚህ ነገሮች ነበር ስናገር የነበረው። ሰው ይታመማል። ተው ኢንሹራንስን አስተካክል። ተው ኢንሹራንሶች እየላኩ ነው ወረቀት። ያንን ሁላ ስጮህ የነበረው ይሄንን ነው ግን አሁንም ከልቤ ሆዴ እኔ እግዚአብሔር ምስክሬ ነው የምልህ በምትፈልገው መንገድ ካጠገብ መሆን እችላለሁ። I have no problem። ምክንያቱም እኔ መጸጸትን እኔ ለአይምሮዬ ጸጸትን ማስቀመጥ አልፈልግም። እኔ እግዚአብሔር ልጆቼን የሚጠብቅልኝ ምናልባት እኔ ጥሩ መልካምነት ሊሆን ይችላል። ቤተሰብ አሁንም እኔ ለልጆቼ ግፍ ለወንድ ልጆቼ ግፍ ማስቀመጥ አልፈልግም። ልጆቼ ግፍ ማስቀመጥ አልፈልግም እና እግዚአብሔርም ግፍ ሰራሽ ካለ በእኔ ካልሆነ ግን አሁንም ሊረዳ ኤኒ ታይም ጠይቀኝ። እኔ ስድብ አልፈልግም፣ ጭቅጭቅ አልፈልግም። ግፋ ቢል ገንዘብ ነው የሚወጣው። ስለዚህ እኔ እንድትተርፍ ነው የምፈልገው፣ ህይወት እንዲተርፍ ነው የምፈልገውና ይሄንን ነው የምለው።